ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ አረፍተ ነገር ተመችቷችኋል ይመስለኛል። እንግዲህ አረፍተ ነገሩን ነው እየወደዳችሁት ያላችሁት። ዛሬ እዚህ ጋር ያሉትን አረፍተ ነገሮች ምርጥ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ። በጥሞና እስከመጨረሻው ትከታተላላችሁ። መከታተል ብቻ ሳይሆን ያው እናንተ ልትለወጡበት ግዴታ ነው ማለት ነው። የምትለወጡ ደግሞ ምን ሲሆን ነው? መከታተል ብቻ ሳይሆን ወረቀት እስክሪብቶ ትይዛላችሁ። እንትን አስቀምጣችሁ እዚህ ጋር እየከፈታችሁ እየዘጋችሁ ትጽፋላችሁ፣ አብራችሁ ታነባላችሁ። በዛ መልኩ አንድ ቀን ብቻ ሳይሆን 2 ቀን 3 ቀን ቪዲዮውን ደጋግማችሁ በማየት ነው ራሳችሁን አንዴ ዝም ብሎ እኔ አንብቤላችሁ ሲል ዝም ብሎ ቁጭ ብሎ በማየት በመመልከት ብቻ አይደለም ራሳችሁን የምትሞክሩት። ማለት ይሄ ራስን መለወጥ የሚቻለው በነገራችን ላይ በመሞከር ነው። ራስ ተግባር ላይ በመንቀሳቀስ ነው። ስለዚህ እሱን ነገር እንድታደርጉ ነው መመክራችሁ። ኦኬ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ላይክ አድርጉ ማለት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እዩ ማለት ነው። ለሌላም ሰው እንዲዳረስ ቪዲዮ ቫይራል እንዲወጣ ቻናሉ እንዲያድግ ሌሎች እንዲማሩበት ማለት ነው። መማር ለምትፈልጉ ካላችሁ በኦንላይን በውስጥ መስመር ደውላችሁ መማር ለምትፈልጉ እዚህ ጋር ስልክ ቁጥሬን አስቀምጥላችኋለሁ። በዋትሳፕ በቴሌግራም በኢሞ እናንተ በምትጠቀሙበት ፕላትፎርም ደውሉልኝ። የምናስተምር በዙም አፕ ነው። በነገራችን ላይ ከዚህ የተሻለ ማስተማሪያ ሊሆን የሚችል በጣም ቆንጆ የሆነ አፕ ስላለ በዛ ነው የምናስተምረው። በአጭር ጊዜ ውጤታማ መሆን ትችላላችሁ። ማለት የግራ የምትጋቡት የሚያቀታችሁ ነገር መጻፍ የምትቸገሩት ነገር ካለ እሱን በቶሎ ፈተን ወደሚቀጥል ወደ እንግሊዝኛ ወደ ሂሳብ መሄድ ትችላላችሁ ማለት ነው። ስለዚህ ያስቸገራችሁ ነገር ካለ በቀጥታ ደውሉልኝና ተማሩ ማለት ጊዜ ሳታጠፉ። አሁን በቀጥታ ወደ ንባቡ ነው የምንሄደው ማለት ነው። ወደ ንባቡ ስንሄድ መጀመሪያ በዚህ መስመር እያነበብን እንሄዳለን። ይሄኛውን መስመር እንደዚህ ከጨረስን በኋላ ከዛ ደግሞ በዚህኛው መስመር አለ ማለት ነው። ይሄኛውን መስመር እንገባና በዚህ መልኩ በዚህ እናነባለን ይሆናል ማለት ነው። እናነብ ይሆናል። አሁን እንቀጥል። ንባባችን አሁን እንቀጥላለን። እዚህ ጋር ስንጀምር ምን ይላል? እንደ ይላል። እንደ ነው የሚባለው። አሁን ብዙ ሰዎች እንደ ሲሉ ይችን ንን አያስገቧትም። እንና ደን ብቻ ነው ጽፏት። እደ ብሎ ነው የሚጽፉት። ግን እችኛዋ ን መኖር አለባት። ትክክለኛው አጻጻፍ፣ ጥርት ያለው አጻጻፍ ይሄ ነው። እንደ ብላችሁ ስትጽፉ እንደ ኦኬ ምወድህ ታውቃለህ። እንደምወድህ ታውቃለህ ነው። በአንድ ላይ ሲነበብ እንደምወድህ ታውቃለህ ነው የሚለው። ለምን ቀስ ብዬን እያንዳንዷን እየጠራሁ ማነብላችሁ እናንተ ለማጆች ስለሆናችሁ ወይም ተማሪዎች ስለሆናችሁ፣ ለማጅ የሚለው ልተውና ተማሪዎች ስለሆናችሁ አንዴ ሽምጥጥ አድርጋችሁ ማንበብ ስለማትችሉ በዛ መልኩ እንድትለማመዱ ነው ይህንን ቀስ አድርጌ ማነብላችሁ ማለት ነው። ስታነቡ ብቻ ሳይሆን ስትጽፉ እነዚህን አጻጻፎች እዩዋቸው፣ በደንብ ተመልከቱ። አሁን ብዙ አይነት ችግሮች የሚፈጠሩ ደግሞ አጻጻፍ ላይ ነው። ለምን ይሄ እዚህ ጋር ክፍት ይታያቸዋል አይደል? እነዚህ የአጻጻፍ ስርዓቶች ናቸው። ይሄን ሙሉን እዚህ ጋር ከዚህ እስከዚህ ያለውን በአንድ ላይ ሳትለያዩ ከጻፋችሁት አይነበብም ማለት ነው። ስለዚህ እንደ ብላችሁ አንድ ላይ ትጽፋላችሁ። ክፍተት ምወድህ ትላላችሁ። ከዛ ደግሞ ክፍተት ታውቃለህ። ከዛ ለማንበብ በጣም ቀላል ይሆናል ማለት ነው። እንደምወድህ ታውቃለህ የሚለውን አጻጻፍ በደንብ ታዩታላችሁ። ኦኬ ከዛ ቀጥሎ ምንድነው የሚለው? በትርፍ ጊዜ አጠናለሁ። በትርፍ ጊዜ አጠናለሁ ነው የሚለው አረፍተ ነገሩ በአንድ ላይ ሲነበብ በትርፍ ጊዜ አጠናለሁ ይላል። ከዛ ምንድነው የሚለው? በአዲስ ዓመት። ይሄ ደግሞ ምን ይባላል መሰላችሁ? ሀረግ ይባላል። አረፍተ ነገር አይደለም የሚባለው፣ ይሄ ሀረግ ነው ማለት። ሆን ብዬ ነው እዚህ ጋር የተውኩት ለመሰላችሁ። ሀረግ የሚባልበት ምክንያት ሙሉ ሀሳብ አላስተላለፍም። ኦኬ በአዲስ ዓመት ብሎ ይቆማል። እንግዲህ አረፍተ ነገር ለመሆን ወይ ይመጣል ወይም ሄዳለሁ መሆን አለበት። ሙሉ ሀሳብ ማስተላለፍ አለበት ማለት ነው። ይሄ ግን በአዲስ ዓመት ይልና ከዛስ ምን ተፈጠረ? ምንም የገለጸው ነገር የለማ። ስለዚህ ሀረግ ነው። በጅምር የቀረ አረፍተ ነገር ይባላል ትርጉሙ ማለት ነው። ስለዚህ ሀረግ ይባላል።
ኦኬ ስንቀጥል ስንቀጥል እናቴ 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 በጣም በጣም ናፍቃኛለች 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 እናቴ በጣም ናፍቃኛለች። እንግዲህ ቀስ ብለን እያንዳንዶቹን ቃላቶቹን አንብበን ካስተካከልን በኋላ በአንዴ እናቴ በጣም ናፍቃኛለች ብለን ማንበብ እንችላለን ማለት ነው። ኦኬ እንቀጥል። እናቴ በጣም ናፍቃኛለች ይላል። እሺ ከዛ ምንድነው የሚለው? አንድ 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 አመት አመት ቀረኝ አንድ አመት ቀረኝ ይላል። አንድ አመት ቀረኝ። ኦኬ እንቀጥል። ከዛስ ሁሉንም 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 ኦኬ በትዕግስት በትዕግስት እለፍ እለፍ ሁሉንም አይደለም የሚለው በትዕግስት እለፍ ይላል። ሁሉንም በትዕግስት እለፍ ይላል። ኦኬ እንቀጥል እንቀጥል አሁንም እንቀጥል የማይቻል 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 ነገር 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 የለም 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 የማይቻል ነገር የለም ይላል። ይህ እንግዲህ እኔ አይደለሁም የተናገርኩት ብዙ ምሁራን የሚናገሩት የተረጋገጠም እውነት ነው። እና ለእናንተ በተለይ ይሄ ትምህርት አይገባኝም ምናምን ብላችሁ ተስፋ ለምትቆርጡ ትልቅ ጉልበት የሚሆናችሁ አረፍተ ነገር ነው። እና አዎ የሰው ልጅ ማድረግ እፈልጋለሁ ብሎ ወይንም የሆነ ነገር ለማድረግ ተነስቶ ምናልባት ጊዜ ሊጨርስበት ሊያደክመው የሆነ ነገር ሊያደርገው ይችላል እንጂ የማያደርገው ነገር የለም ማለት ነው። እና የማይቻል ነገር የለም የሚለው ሁላችንም እንድንበረታ ጉልበት ይሆንናል ማለት ነው። ትርጉሙ በራሱ ከማንበብና ከመጻፍ አልፎ ትርጉሙ ሊያበረታ የሚችል አረፍተ ነገር ነው ማለት ነው። ኦኬ ከዛ ምን ይላል? የስኬት 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 በር በር ጽናት ጽናት ነው ነው የስኬት በር ጽናት ነው። እንግዲህ ሰው አንድ ሰው የሚሳካለት ወይንም መግቢያው ወደ ስኬት መግቢያ መንገዱ አንዱ ወይም ትልቁ ጽናት ነው ማለት ነው። ሰው ልጅ ጽኑ ከሆነ ከጸና እንደሚሳካለት ምንም ጥርጥር የለውም ማለት ነው። ስለዚህ የስኬት በር ጽናት ነው ይላል ማለት ነው። ኦኬ እንቀጥል እንቀጥል በዚህ መስመር ያሉትን ልንጨርስ ነው በርግጥ። ከዛ ምን ይላል? እናት እናት ሚስጥር 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 ናት እናት ሚስጥር ናት። እንግዲህ እናት ያው እንግዲህ ተራ ቃላቶች ወይንም ቃላቶች የሚገልጿት ፍጡር አይደለችማ ከፍጡር ሁሉ የተለየች። ስለዚህ ያው ሚስጥር አይደለም ከዛ ቢል ይሻላል ብንለው ይሻላል። ስለዚህ እዚህ ጋር ቀጥሎ ምን እንላለን? ውሻ 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 ታማኝ ታማኝ እንስሳ እንስሳ ነው። ውሻ ታማኝ እንስሳ ነው። ውሻ ታማኝ እንስሳ ነው ይላል። እሺ ይሄኛውን እንትን መስመራችን ጨረስን። ከዛ ወደዚህኛው እንሻገርና ከላይ ጀምረን ድጋሜ እያነበብን እንመጣለን ማለት ነው። እያነበብን እንመጣለን። እዚህ ጋር ደግሞ ምንድነው የሚለው? በጣም 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 እድለኛ እድለኛ ነህ በጣም እድለኛ ነህ ይላል ማለት ነው። እሺ
ከዛ ምን ይላል ቀጥሎ? ራሴን 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 አሳልፌ ሰጠሁሽ ሰጠሁሽ ራሴን አሳልፌ ሰጠሁሽ ይላል ማለት ነው። ራሴን አሳልፌ ሰጠሁሽ። ኦኬ ከዛ ምንድነው የሚለው? ምቀኛ 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 ኦኬ ከሆንክ ቀኛ ከሆንክ አታድግም ምቀኛ ከሆንክ አታድግም ይላል። እሺ ከዛ ሀገር ማለት ሰው ነው። ሀገር ማለት ሰው ነው። ሀገር ማለት ሰው ነው። ኦኬ ሀገር ማለት ሰው ነው ብለናል ማለት ነው። ኦኬ ሰው ማለትም ሀገር ነው። ሰው ማለትም ሀገር ነው። እሺ እረፍት ስወጣ እንገናኝ እረፍት ስወጣ እንገናኝ ይላል። እሺ ከዛስ መቅደም ያለበት ጤና ነው። መቅደም ያለበት ጤና ነው። ኦኬ ቅድሚያ መስጠት ያለብን ለጤናችን ነው አይደለ? ለዛ ነው መልእክቱ። ኦኬ ቀጥሎ እንላለን መብራት ጠፍቶ ነበር። መብራት ጠፍቶ ነበር ይላል። መብራት ጠፍቶ ነበር። ኦኬ ከዛስ እጅግ መልካም ነህ እጅግ መልካም ነህ ይላል ማለት ነው። እጅግ መልካም ነህ። እነዚህን ሁለት አረፍተ ነገሮችን ጨርስና ወደ መጨረሻው እንሄዳለን ማለት ነው። ወይንም ያልቃል። ቤት ነኝ አልወጣሁም ቤት ነኝ አልወጣሁም ይላል። ቤት ነኝ አልወጣሁም። ኦኬ በመጨረሻ ወይም የመጨረሻ አረፍተ ነገር ምን ይላል? መልካም እረፍት ይሁንልህ መልካም እረፍት ይሁንልህ ይላል ማለት ነው። ከእንግዲህ አረፍተ ነገራችን ወይንም ቪዲዮአችን በዚህ አጠናቀቅን። በሌላ ቪዲዮ እንመለሳለን። ሰላም